እንደዛ ፀሐይ ወደ ደም የምትቀየርበት አይነት የሚመስል ጨረቃ የምትጨልምበት አይነት የሚመስል ነገሮች በሙሉ ዝብርቅርቅ በሚሉበት ወቅት በዛ መሃል ላይ የጌታን ስም የሚጠራ እሱ ይድናል። እግዚአብሔር ማዳን ያደርግለታል። ኢየሱስ መጥቶ ከተማይቱን እንዲያት የሰይጣን ዙፋን አለ እዚህ ከተማ ላይ ሰይጣን ዙፋን ዘርግቶ ቁጭ ብሏል አለ። ኢየሱስ ክርስቶስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔር ከሞት እንዳስነሳው በልብ ብታምን ትድናለህ የሚል ቃል ይሄ ደብዳቤ ላይ ነው። ይሄ ቃል ያለው ኢየሱስ የሚለውን ስም የምንሰብከው መዳን እዛ ውስጥ ነው ያለው። አዲስ ኪዳን ላይ ሳልቬሽን ያለው የኢየሱስ ክርስቶስ ስም ላይ ይሰቀል ሲባል ጴጥሮስ ሰቅለን ልንገል ነው ሲሉት እንዴት አድርጋችሁ ነው የምትሰቅሉ ስላቸው እንደዚህ ሲሉ እንደዚህማ የጌታዬ ይሄን ዲዘርቭ አላደረግም ይሄ በጣም የክብር ነው ዘቅዝቁ ሚና የጌታን ስም የሚጠራ ሁሉ ይድናልና። ታዲያ ያላመኑበት እንዴት አድርገው ይጠሩታል? ስለ እርሱስ ሳይሰሙ እንዴት ያምኑበታል? ሰባኪ ሳይኖር እንዴት መስማት ይቻላል? ካልተላኩስ እንዴት መስበክ ይቻላል? ይህም የምስራችን የሚያመጡ እግሮች እንዴት ያማሩ ናቸው ተብሎ እንደተጻፈው ነው። ነገር ግን የሰሙት ሁሉ የምስራቹን ቃል አልተቀበሉም። ኢሳይያስም ጌታ ሆይ መልእክታችንን ማን አምኗል ብሎአልና። እንግዲያስ እምነት የሚገኘው መልእክቱን ከመስማት ነው፣ መልእክቱም በክርስቶስ ቃል ነው። እናንተ እጅ ላይ በእግዚአብሔር ቃል ነው የሚለው በክርስቶስ ቃል ነው። ነገር ግን አልሰሙም ይሆን ብዬ ጠይቃለሁ። በእርግጥ ሰምተዋል፣ ድምፃቸው በምድር ሁሉ ቃላቸውም እስከ ዓለም ዳርቻ ተሰማ። ሮሜ ምዕራፍ 10 ከቁጥር 13 ጀምሮ እስከ ቁጥር 18 ድረስ ያለ የጌታ ቃል ክፍል ነው አብረን ያነበብነው። ይሄ ደብዳቤ ያው እንግዲህ ወንድማችን ሐዋርያው ቅዱስ ጳውሎስ እንደጻፈው ሁላችን እናውቃለን። ከጳውሎስ መልእክቶች መካከል የአዲስ ኪዳን የመጀመሪያም የመጨረሻም ትምህርቶችን የያዘ መጽሐፍ ነው። ዶክትሪናል ቡክ ነው። አዲስ ኪዳናችን ላይ የዶክትሪናል ቡክ ማለት ያስተምህሮ መጽሐፍ እንደማለት ነው። እንደዛ አይነት ነው። አዲስ ኪዳናችን ላይ ያሉ ምናልባት በክርስትና የመጀመሪያ ትምህርት ከምንላቸው ጀምሮ ሰው በጣም ከበሰለ በኋላ ደግሞ ሊያቅ የሚገባው በጣም ጥልቅና ጠንካራ የሆነ የእግዚአብሔር ቃል እውነት በዚህ ደብዳቤ ላይ ተቀምጧል። 57 ዓመተ ምህረት አካባቢ ክንክራውስ የሚባል ቦታ ላይ ቁጭ ብሎ ነው ይህንን ደብዳቤ የጻፈው ማለት ነው። እና የደብዳቤው ተደራሲያን ሮም ከተማ ያሉ ቅዱሳን ናቸው። ሮም የሚባለው እነ ቄሳር የሚገዙበት ይሄ ደብዳቤ በተጻፈበት ዘመን እነ ጢባሪዮስ ጨርሰው ኔሮ የሚባለው ቄሳር በሮም ላይ ገዢ የነበረበት ነው። ስለ ኔሮ ያው በተለያየ አጋጣሚም ስለምታነቡ ስለምትሰሙም በጣም በመጽሐፍ ቅዱሳችን ላይ ከሚነሱ ቄሳሮች መካከል በጭካኔው በጣም በተደጋጋሚ የሚነሳ ቄሳር ነው። የሮም ንጉሠ ነገሥት ነው። ኔሮ በጣም እጅግ ክፉ ነው። ክፋቱ እንዲህ ነው ተብሎ የሚዘረዘር አይደለም። ኢንካርኔት ያደረገ ዲመን ሊትራሊ ስጋ የለበሰ ሰይጣን ሰዎችን እንደዚህ አቁሞ ክርስቲያኖችን ቆዳቸውን በህይወት እያሉ ቆዳቸውን ከላያቸው ላይ በመላጥ ይልጥ ነበር። ቆዳቸውን ከላያቸው ላይ ያሰቃያቸዋል። እሱ አልበቃ ብሎት ሰውነታቸው በደም ከተለወሰ በኋላ በቤተ መንግስቱ ጀርባ ባለ ካምፋየር ማረጊያ ቦታ ላይ እነሱን ነበር የሚያረጋቸው እና በዛ ነበር የሚደሰተው። በካታኮም ውስጥ ይከታቸውና በአውሬ ሲቦጫጨቁ እሱ ቁጭ ብሎ ኢንተርቴን ያደርጋል። በጣም የተራቡ አንበሶችን ከጉድጓድ እያወጣ ቅዱሳን ደቀ መዛሙርት ብቻ አይደሉም፣ የሚገርማቸው ቤተሰቦቻቸውም ልጆቻቸው ጭምር ይበላሉና ልጆቻቸውን አውሬ ከእጃቸው ላይ ወስዶ ይበላባቸዋል። እና ይሄንን ሲያደርግ የሚዝናናው በዚህ ነው እና እጅግ በጣም ክፉ ነው። ሁላችሁ እንደምታውቁት ጳውሎስም ጴጥሮስም ወደ ጌታ የሄዱት በዚህ ሰው አማካኝነት ሮም ከተማ ጳውሎስ ባይዘው ፊት ለፊት አግኝቶ ወንጌል ሰብኮታል። ሮም ከተማ ጳውሎስ ፊት ለፊት ነው ያገኘው። ኔሮን አገኘው። መጨረሻ ላይ ጳውሎስ እየመጣው ነው አይደል? እዚህ ደብዳቤ ላይ ላያችሁ ናፍቃለሁ ወደ እናንተ እየመጣው ነው አለና ጳውሎስ የጀመረው ከታች ነው አይደል? ከተርሴስ ነው የተነሳው ሰውየው። ከዛ ወደ ኢየሩሳሌም ገብቶ ከዛ የአሕዛብ ሐዋርያ ሆኖ መጣ እና እየገሰገሰ ነውና እባቡን ጳውሎስ ከጭራው ነው የጀመረውና ወደ ራሱ እየመጣው ነው። ሮም እየመጣው ነው። ጭንቅላቱን ሰሞኑን ይዘዋል ብሎ ሆል ሃይራርኪውን ነው ያዘው። ሮም ከተማ ገብቶ ፊት ለፊት ቄሳሩን አግኝቶ የኢየሱስ ክርስቶስን ጌትነት ሰብኮት ከዛ ሄድድ ተደርጎ እንዲገደል የሞት ፍርድ ታወጀበት። ጳውሎስ ታውቃላችሁ ቀና ብሎ ነው ጨረሰው። ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ፣ መልካሙን ገድል ተጋድያለሁ፣ መሄዴ
ምን አረገ ሲሉት ቄሳርን ፊት አግኝቼው ነበር ሰብኬዋል። እና በወንድማችን ሐዋርያው ቅዱስ ጴጥሮስም እንዲሰቅ አይደል የተፈረደበት። እሱም በቤተ ክርስቲያን ታሪክ ላይ ነው የምታገኙት። እሱንም በእርግጥ የጳውሎስንም እንደሱ ነው የምታገኙት። ሊሰቅለው ይሰቀል ሲባል ጴጥሮስ ሰቅለን ልንገል ነው ሲሉት እንዴት አድርጋችሁ ነው የምትሰቅሉት ስላቸው እንደዚህ ሲሉ እንደዚህማ የጌታዬ ነው፣ ይሄን ዲዘርቭ አላደርግም፣ ይሄ በጣም የክብር ነው፣ ዘቅዝቁኝና ያ ወንጌል ነው አይደል እኛ ጋር ያለው። ያመነ ይሄኛው ሰብኮ ያንቀላፋው ጸንቶ የጨረሰው። ምክንያቱም ያ ቃል የተነገረው አይ ቲንክ ለጴርጋሞን ቸርች መሰለኝ። ጴርጋሞን ማለት ደግሞ የሰይጣን ዙፋን ያለበት ከተማ እንደሆነ አውቃለሁ ይላል። ጌታ ኢየሱስ እኮ ነው ለቸርቿ ያላት። ቸርቿ አይደለችም ያለችው። ጌታ እንደዚህ ያለ ኢየሱስ መጥቶ ከተማይቱን እንዲሲያት የሰይጣን ዙፋን አለ እዚህ ከተማ አለ። ሰይጣን ዙፋን ዘርግቶ ቁጭ ብሏል አለ እዚህ
በሆነ በምርኮ ዘመን መካከል በጣም ብዙዎች ተማርከው ሲሄዱ እንደዛ ፀሐይ ወደ ደም የምትቀየርበት አይነት የሚመስል ጨረቃ የምትጨልምበት አይነት የሚመስል ነገር ከሐናንያም ሰምቶ ሊሆን ይችላል የጻፈው። ምዕራፍ 26 ላይ ግን ለአግሪጳ ጳውሎስ ቆሞ ሲሰብክለት ሐናንያ የተባለ በሕጋቸው የበረታው ሰው መጣና ወንድሜ ሳውል ሆይ አለኝ። አቤት። ተነስ፣ የተገለጠልህ ኢየሱስ ነው፣ ስሙን እየጠራ ተጠመቅ አለኝ። ኢየሱስ